እንዳለው መቀጠል ትችላለህ። ጨርሰናል። አይ እሺ፣ ሹክራን። የኔ ጥያቄ እንኳ ከትንቢተ ሆሴዕ ጋር የተያዘ ነው እና አንዳንድ ጊዜ እዚህ ሙቃረና እንትን ላይ ካፊሮች ብድግ ብለው ኢስላም ልክ የጣዖት አምልኮ ነው አይነት ንግግር ይናገራሉ እና በትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 እስከ 3 ያለው ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ይላሉ። ያ ከሆነ ልክ በማቴዎስ ወንጌል ምዕራፍ 2 ከ14 እስከ 15 ማቴዎስም እንደጠቀሰው ማለት ነው እዛ ሆሴዕ ላይ የሚያሳየው ለኢየሱስ ከሆነ ዳይሬክትሊ የሚወስዱት በትንቢተ ሆሴዕ ምዕራፍ 11 ላይ ከ1 እስከ 3 ባለው ላይ ምንድን ነው ለጣዖት እንደሚሰዋ ያሳያል። ስለዚህ ጣዖት አምላኪ ነበር ማለት ነው እንደ ባይብሉ አስተምሮ ኢየሱስ ክርስቶስ። በዛ ሞግት አንችልም። ኖ ለብል ፕሮፌሲ የሚባል ነገር ነው ያለው እዛ ላይ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እስራኤል ነው የሚለው ሲጀምር እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት ይሰዋና ለተቀረጸ ምስል ያጥን ነበር ይላል። ልጄ የተባለው ማን ነው ስትል ኦሪት ዘጸአት ምዕራፍ 4 ከቁጥር 22 እስከ 24 ስትመለከተው እስራኤል የበኩር ልጄ ነውና ልቀቅ ይለዋል። መጀመሪያ ልጄን ከግብፅ ጠራሁት የሚባለው እንትን ነው። በኋላ ላይ ደግሞ ድርብ ትንቢት ሆኖ ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ለኢየሱስ ይጠቀምበታል። ልክ ኢሳያስ 7:14 ላይ ሕዝቅያስ የሚባል የአካዝ ልጅ እንደነበረው በወቅቱ የተወለደው ኢሳያስ 8:3 ላይ የተወለደ ሕፃን እንደነበረ በኋላ ላይ ግን ደብል ፕሮፌሲ ሆኖ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ቁጥር 24 ላይ 23 እና 24 ላይ በነቢይ አማኑኤል የተባለው ሕፃን ተብሏል። ግን አማኑኤል የሚባል ሕፃን በወቅቱ ተወልዶ ነበር። ልክ ኢሳያስ 29:11 አካባቢ ላይ ይመስለኛል አንብብ ብለው በሰጡት ጊዜ ማንበብ አልችልም ይላል። የሚያወራው ስለማን ነው? ስለ እስራኤል ሕዝብ ነው መጀመሪያ። በድርብነት ግን ረሱል ሰለላሁ ዐለይሂ ወሰለምን የሚያመለክት ነው። ሱረቱ አለቃ ምዕራፍ 96 ቁጥር 1 ላይ የሚናገረው አንብብ በጌታ ስም የሚለውና ሐዲስ ላይም ማንበብ አልችልም ብለው ረሱል ሰለላሁ ዐለይሂ ወሰለም መልስ የሚሰጡበታል። ስለዚህ ከዛ አንጻር ለረሱል ሰለላሁ ዐለይሂ ወሰለም ይሰራል ማለት ደብል ፕሮፌሲ ይባላሉ። ባይብል ሄርሜኔቲክስ ላይ ድርብ ትንቢቶች፣ ድርብ አነጋገሮች ይባላሉ። ከዛ አንጻር ነው የምናየው ይሄንን። ስለዚህ ልጄ ወይ ብሎ ሲጠራ የነበረው በደብል ፕሮፌሲውም ያው ለኢየሱስ ክርስቶስ ብሎ ወጥቷል ለማቴዎስ። ስለዚህ አሁን እነሱ ወደ ግብጽ ስለሄደ ነው እንደዛ የተባለው። አሁን አንተ ማንሳት ያለበት ፖይንት ምንድን ነው? እዛ ጋር ልጄ የተባለው ማን ነው ብለህ የእስራኤል ሕዝብ ይላሉ አይደል? የእስራኤል ሕዝብ ለአምላክ ልጅነቱ ኦንቶሎጂካል ነው ወይስ የኦንቶሎጂካል ነው ወይስ አናሎጂካል ነው ብለህ መጠየቅ ነው ያለብህ። ወይም ደግሞ የፈንክሽናል ነው ወይ ልጁ የግብር ልጅ ነው ወይስ የባህሪ ልጅ ነው ወይ ብለህ መጠየቅ ነው። አይ የባህሪ ልጅ ነው ካሉ እዛው ላይ ማቴዎስ 2:14 ላይ ደግሞ ለኢየሱስ እንደዛ ካሉ የባህሪ ልጅ ነው ካሉ የሚገርም ነው፣ አምላክ ነው ማለት ነው። የባህሪ ልጅ ማለት ምንድን ነው? ከአምላክ አሁን አንተ ልጅ አለ፣ ልጅ የባህሪ ልጅ ነው፣ ከአንተ አብራክ የተገኘ ነው፣ ኦንቶሎጂካል ነው ልጅ። ነገር ግን አሁን እግዚአብሔር እስራኤልን ልጅ ያለበት ኦንቶሎጂካል ነው ወይስ ፈንክሽናል ነው ስትላቸው የግብር ጉዳይ ነው እንጂ የባህሪ ጉዳይ አይደለም ካሉ ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ያንን ጥቅስ ለኢየሱስ ሲጠቀምበት የእስራኤል ሕዝብ ልጅ በተባለበት ሂሳብ ነው ኢየሱስ መሲህ ልጅ የተባለው። ስለዚህ ፈንክሽናል ነው ማለት ነው፣ ኦንቶሎጂካል አይደለም ማለት ነው። ሎጂኩ እሱ ነው። ይሄን ትጠቀማለህ። ቀጥል። አዎ፣ ግን እዚህ ላይ ምንም የኔ ጥያቄ ምን መሰለህ፣ ከአንድ ሰው ሶስት ጠቅላላ ስለዛ ልጅ ነው የሚናገረው። ወይም ደግሞ በአንድ በኩል እንትኖች አይሁዶች ለእስራኤል እንደ ጥቅል የተነገረ ትንቢት ብለው ነው የሚወስዱት። ግን ክርስቲያኖች ምንድነው እዚህ ጋር የሚያነሱት? እዚህ ቦታ ላይ ማቴዎስ ምንድነው ዳይሬክት ኮቴሽን የተጠቀሙ ማቴዎስ አይደለ የሆሴዕ ላይ የተገለጸውን። ስለዚህ ምን ያደርጋሉ? 2 እና 3ን መቀበል አይፈልጉም። ይሄ እንደ ቼሪ ፒኪንግ ነው የሚሄዱት። አይ በዚህ ከሆነ ይሄ ክርስቶስን ይመለከታል ብሎ የሚለውን የማቴዎስን የምትቀበሉ ከሆነ እዚህ ጋር የተገለጸው ምንድን ነው የሚለው? when Israel was a child I loved him and out of Egypt I called my son ይላል። ከዛ ይቀጥላል ይሄን the more they were called the more they went away they kept sacrificing to the Baals and burning of offerings to the idols ይላል። yet it was I who taught Ephraim to walk I took them up by their arms but they did not know that I healed them ብሎ ሶስቱ ቨርሶች አንድ ላይ የሚሄዱ ናቸው። ግን ሁለቱ ስታስከትል አይ
እኛ ከዚህኛው ከትንቢተ ሆሴዕ ምዕራፍ 11 ላይ የምንወስደው የመጀመሪያውን ቨርስ ብቻ ነው ስለ ኢየሱስ የሚናገረው ይላሉ። ይሄ ቼሪ ፒኪንግ አይሆንም። ያ ካልሆነ በስተቀር በሶስቱ ቨርሶች ከወሰድነው እዚህ ጋር የተገለጸው ልጄ ብሎ የጠራው ኢየሱስን ነው ብለው ካሉ ይሄ ልጄ ብሎ የተጠራው ዴቪያንት ሆኖ እንደነበረና ለጣዖት ያመልክ ያርድ ሳክሪፋይ ያደርግ እንደነበረ ይገልጻል እዚህ ላይ። ስለዚህ በዚህ መሰረት ይሄንን በደብል ፕሮፌሲ ለኢየሱስ ክርስቶስ ከወሰዱት ኢየሱስ ክርስቶስ ለጣዖት ይሰዋ ነበር፣ የጣዖት አምላኪ ነው ብለን መሞገት እንችላለን ወይ ነው ጥያቄ? አይቻልም ነው የምልህ። ምክንያቱም ለምንድን ነው የተወሰደው? አንዷ ነጥብ ብቻ ነው የተወሰደው ማለት ነው። ምክንያቱም ልክ ኢሳያስ 29 ላይ አንብብ ብለው በሰጡት ጊዜ የሚለውን ብቻ ነው እኛ የምንወስደው። እንደና ደግሞ መጽሐፍን ለሚያነብ ይላል ደግሞ እዛው ላይ መጽሐፍን ለሚያነብ አንብብ ብለው በሰጡት ጊዜ እሱም አንብብ አልፈልግም ይላል። ስለዚያው ለረሱል ሰለላሁ ዐለይሂ ወሰለም ስንወስድ ሙሉን ከወሰድን ረሱል ሰለላሁ ዐለይሂ ወሰለም አንብብ የሚችሉ አይደሉም። ልክ እንደዛ ማለት ደብል ፕሮፌሲ የሚባለው አንዷ ነው። ተቆንጥሮ ነው የሚወሰደው። ተቆንጥሮ ካልተወሰደ በስተቀር ሙሉን አይወሰድም። ልክ ኢሳያስ 7 ላይ ያለው ነቢይቱ ምናምን እናትና አባት ምናምን እንዳለው ይናገራል። ይሄ ለኢየሱስ ነው ካላቸው የኢየሱስ እናትና አባት አለ ወይ ብላ አትሞግትም። ምክንያቱም እናትና አባት ያለው ኢሳያስ 8 ላይ ያለው ሕፃን በወቅቱ የተወለደው ሕፃን ነው። ስለሱ ነው የሚያወራው። ነገር ግን ድንግል የሚለው የዕብራይስጡ ቃል አልማ ነው የሚለው። አልማ ደግሞ ወጣት ሴት መሆን ይችላል፣ ልጃገረድ መሆን ይችላል፣ ድንግልም መሆን ይችላል። ስለዚህ በድርብ ትንቢትነት ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ለድንግል ማርያም እና ለኢየሱስ ይጠቀምበታል ጸሐፊው። ደብል ፕሮፌሲ የሚባል ነገር ነው ያለው። ይቆነጠራል። ተቆንጥሮ የሚወሰዱ ነገሮች አሉ፣ ብዙ ነገሮች አሉ። እንደዛ ተቆንጥሮ ባይብል ላይ የሚመጡ ብዙ አሉ። ደብል ፕሮፌሲ ወይም ደግሞ ሁለት አይነት ፕሮፌሲዎች ሆነው የሚመጡ አሉ። ተቆንጥረዋል። የተቆነጠረውን ከዛ ወደታች ወርደ ስታየው ሌላ ነገር ነው የሚያወራው። ለምሳሌ እኔ አባት ሆነዋል እርሱም ልጅ ይሆነኛል የሚለው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ይኸው ቁጥር 14 ላይ እኔ አባት ሆነዋል እርሱም ልጅ ይሆነኛል አለ። ቢያጠፋ እንኳን በበትር እቀጣዋለሁ ይላል። ስለማን ነው የሚያወራው ስትል ስለ ንጉሥ ሰለሞን ነው የሚያወራው። ግን የዕብራውያን ጸሐፊ ዕብራውያን ምዕራፍ 1 ቁጥር 4 ላይ ቁጥር 5 ላይ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ለኢየሱስ እንደሆነ ይናገራል። እኔ ሲያጠፋ በበትር እቀጣዋለሁ የሚለውን አሁን ለኢየሱስ አትጠቀምበትም። ምን አጥፍቶ ነው በበትር የሚቀጣው ብለህ መጠቀም ትችላለህ። ልክ እንደዚህ አይነት ነገሮች በሄርሜቲክስ ጥናት ውስጥ ወይም በስነ አፈታት ጥናት ውስጥ ደብል ፕሮፌሲ ድርብ ትንቢት ወይም ደግሞ ድርብ ትንቢት የሚባሉ ነገሮች አሉ። ደብል ስቴትመንቶች አሉ ለሁለት አካላት የሚጠቀምበት ማለት ነው። እና ከዛ አንጻር ነው እዛ ጋር የተቀመጠው። ልጄን ከግብፅ ጠራሁት የሚለውን ብቻ ነው አንተ መውሰድ የምትችለው እንጂ ከላይ እስራኤል ሕፃን በነበረ ጊዜ ሲል እስራኤል ሲል ማን ነው? ኢየሱስ እስራኤል ነው እንዴ? አይደለም። አብዝቼ ብጠራቸው ደግሞ ለጣዖት ይሰዉ ነበር ነው የሚለው። አይተኮነ ይሰዋ ነበር አይልም። ይሰዉ ነበረ፣ ለተቀረጸ ምስልም ይሰግዱ ነበር ነው የሚለው። ይሰግዱ ነበር ይሰዉ ነበር የሚለው ፕሉራል መጠቀሙ በራሱ ለእስራኤል ሕዝብ ነው መጀመሪያ እየተናገረ ያለው። ነገር ግን ድርብ ትንቢቱ ልጄን ከግብፅ ጠራሁት የተባለው ማቴዎስ 2:14 ላይ የተባለው ኢየሱስ ወደ ግብፅ በሄደበት ሰዓት ላይ ነው ልጄን ከግብፅ ጠራሁት የሚለው ነገር ያለው። ሕፃን ነበረ። ሕፃን እያለ ደግሞ ኢየሱስ እንኳን አይደለም ጣዖት ሊያመልክ ይቅርና ሕፃን እያለ ምንም ነገር አያውቅም። መልካሙና ክፉ እንደሚያውቃል ሕፃን ልጅ ነበር። ቤቢ ነበር እኮ ጡት የሚጠባ ሕፃን ልጅ ነበረ። ሕፃን ልጅ እና በዛ በሕፃንነት ልጄን ከግብፅ ጠራሁት የተባለው ወደ ግብፅ በስደት ሄዶ ሄሮድስ ሊገድለው ሲፈልግ ወደ ግብፅ ሄዶ ከዛ እንዲመለስ በሚያስፈልግበት ሰዓት ላይ በመልአኩ አማካኝነት ዮሴፍም ምን አለው? ሕፃኑና እናቱን የሕፃን ነፍስ የሚሿት ሞተዋልና ተመለስ አለው። ከዛ ምን የሚለው ትንቢት ተፈጸመ አለ? ልጄን ከግብፅ ጠራሁት የተባለው ትንቢት ተፈጸመ አለ። እኔ በዚህ መልኩ ነው የምረዳው። እንግዲህ ምን ያህል ሴንስ እንዳደረገ አላውቅም። ይላሉዬ ያስሄዳል ግን እንትን እንደ ጥቅል ቼሪ ፒኪንግ ሳናደርግ ከወሰር ነው በሚለው ነው ለመጠየቅ የፈለግኩት። አይኖ ሹክራን። አዎ እንትን አለ ግን የሚገርም እንትኖች አርጊመንት ማቅረብ ትችላለህ። አሁን ለምሳሌ ረሱል ላይ የሚነሳው ለምሳሌ ድግም ተደርጎባቸው ነበረ የሚለው ነገር ኢየሱስን ራእይ ያሳየው ነበር። ለምሳሌ ሴጣን የዓለም መንግስታት ሁሉ በራእይ ያሳይቶት ነበረ። ለምሳሌ ምክንያቱም ተራራ ላይ ወጥቶ ትልቅ ተራራ ላይ ወጥቶ የዓለም መንግስታት ሁሉ አሳየው ይላል። ሪሊ በስጋው አይን ከሆነ የሚያሳየው በጣም ችግር ነው የሚሆነው። ለምን ተራራ ላይ ኪሊማንጃሮ የሚባል ተራራ ላይ እንኳን ወጥተህ የዓለምን መንግስታት ሁሉ ማየት አትችልም። ለምን? ምድር ክብ ናት። ጠፍጣፋ መሆን አለበት እንደዛ ለመሆን። ስለዚህ ሲያሳየው የነበረው በምንድን ነው? በራእይ ነበር ሲያሳየው የነበረው። ወሰደው ይላል ደግሞ የሚገርም ወደ ተራራ ወሰደው ይላል። ወደ መቅደስ ጫፍ ወሰደው ይላል። እንዴት ሊወስደው ቻለ? ማለት አንድ የፈጣሪን ነብይ የፈጣሪን መልእክተኛ እንዴት ሴጣን ይወስደዋል? ወደዛ ወስዶ ብቻ አይደለም አሳየው ይላል ራሱ። እና እንዴት ሊያሳየው ይችላል? በራእይ
አይ በቃ ፈጣሪ ፈቅዶ ነው ያንን ነገር ያደረገበት፣ በቃ ለፈተና ነው ምናምን ይላሉ። ረሱል ሰለላሁ ዐለይሂ ወሰለም ሲሄድ ሲደረገባቸው አላህ ዝም ያለበት የራሱ ሂክማ አለው። ሲሄድ ሲደረገባቸው ሰዎች እንዲሉ ማለት ነው። የሚገርመው ነገር ደግሞ አንድ የፈጣሪ ነቢይ ከሞተ በኋላ የሚቀጥለው ዓለም ከሄደ በኋላ ከሚቀጥለው ዓለም ውስጥ አንድ ጠንቋይ ጠርተው አመጣቸው። ይህን ታውቃለህ ይላሉ። ስንቶቻችሁ ታውቃላችሁ? ይህንን አንድ የፈጣሪ ነቢይ አለ። ያንን ነቢይ ሞቷል። ከሞተ በኋላ ሄደ ፈጣሪ ጋር ከሄደ በኋላ ከፈጣሪ ጋር አንድ ጠንቋይ አስጠንቁላ አሟርታ ጠራችውና አመጣቸው። የሚያውቅ ሰው አለ? ይህንን ማን ነው? ያ ነቢይ ማን ነው? ታውቁታላችሁ? በባይብል የትኛው ነው ከባድ? እስቲ ሞክሩ። እስቲ ዛራ ታስተምር። ምን ነበር ያልከው? ነቢይ ነው፣ የፈጣሪ ነቢይ ነው። ፈጣሪ በጣም የሚወደው ነቢይ ነው። ኦኬ። ያ ነቢይ ሞተ። ከሞተ በኋላ የሚቀጥለው ዓለም ሄደ፣ ፈጣሪ ጋር ሄደ ማለት ነው። ከሄደ በኋላ ጠንቋ አሟርታ ጠንቋ አመጣችው ያንን ነቢይ። አሁን እኛ ጥያቄ ምንድን ነው? አንድ የፈጣሪ ነቢይ አንድ ጠንቋይ ከሞተ በኋላ ከዛኛው ዓለም ከሄደ በኋላ ወደዚህኛው ዓለም ማምጣታ ብቻ አይደለም እኮ እንዲያወራ አድርገዋለች። በህይወት ካለ ሰው ጋር አምጥታ እንዲያወራ አድርገዋለች ጠንቋይዋ። እንዴት አንድ ጠንቋይ የፈጣሪ ነቢይ የሚያክል ነገር ከዛኛው ዓለም እንዴት ታመጣለች? በረሱል ሰለላሁ ዐለይሂ ወሰለም ሲሄድ ስለተደረገባቸው ነቢይ አለመሆናቸው ማስረጃ ከሆነ ያ ነቢይ የሚቀጥለው ዓለም ሄዶ ከሚቀጥለው ዓለም ላይ እንዴት ፈጣሪ ሊያመጣው ቻለ? ሄዷል እኮ የሚቀጥለው ዓለም ውስጥ ሄዷል። ሞቶ ሁላ ሄዷል። ተቀብሮ ሁላ ሞክሩ። የቤት ስራ ነው የምሰጣችሁ። ካልሆነ ሞክሩ ሞክሩ። አስተምሬያለሁ። ካልሆነ የቤት ስራ ነው የምሰጣችሁ። ሙሴ አይደለም ሞክሩ። ሳሙኤል ተብሏል፣ ግን አሁን አውጥታችኋል ማለት ነው። ስለዚህ ሊድበት ትንሽ ትፈልገዋለህ። እያየሁት ነበር፣ አግኝቼዋለሁ። ቤዚካሊ ዘዳግም 18:10 ላይ ወንድ ልጁን ሴት ልጁን በሞራ የሚያሳልፍ ሟርተኛ ሞራ ገላጭም ሐራምነት ነው። ቁጥር 11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ በአንተ ዘንድ አይገኝ ይላል። ዘሌዋውያን ምዕራፍ 19 ቁጥር 31 ወደ መናፍስት ጠሪዎችና ወደ ጠንቋዮቹ አትሂዱ፣ እንዳትረክሱባቸው፣ አትፈልጓቸው፣ እኔ ያህዌ ነኝ እያለ ይናገራል። አሁን አንደኛ ሳሙኤል ምዕራፍ 28 ቁጥር 3 ላይ ሳሙኤል ግን ሞቶ ነበርና እስራኤል ሁሉ አልቅሰው ነበር፣ በከተማውም በአርማቴም ቀብረውት ነበር። ሳኦልም መናፍስት ጠሪዎችና ጠንቋዮችን ከምድር አጥፍቶ ነበር አለ። ከዛ ቁጥር 7 ላይ ሳኦልም ባሪያዎቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹ ምን ነው መናፍስት የምትጠራ ሴት አንድ ሴት በአይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለት ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሷም እባክሽ በመናፍስት አሟርችልኝ፣ የምልሽን አስነሽልኝ አላት። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ቁጥር 12 ላይ ሴቲቱም ባየች ጊዜ ሳሙኤልን፣ ሰውየው ነው የሚነግረን። ጸሐፊው ምን አለን? ሴቲቱ ሳሙኤልን ባየችው ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ሆይ ስለምን አታለልከኝ ብላ ተናገረች። ቁጥር 14 ላይ እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያን ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎንብሶ በምድር ላይ እጅ ነሳ። ቁጥር 15 ላይ ሳሙኤልም ሳኦልን ለምን አወከኝ? ለምን አስነሳኝ አለው። ሳኦልም መልሶ ፍልስጤማውያን ይወጉኝ እንጂ እጅግ ተጨንቄአለሁ፣ ያህዌ ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገው ታስታውቀኝ ዘንድ ጠራሁ አለው። ሳኦልም በዛን ጊዜ በቁመቱ ሙሉ በሙሉ ወደቀ፣ ከሳሙኤል ቃል የተነሳ እጅግ ፈራ። በዛ ጊዜ በዛ ሌሊት እንጀራም አልበላም ኃይልም አልቀረም። ጠላቶች አሳልፎ ይሰጠዋል ብሎ ትንቢቱን ላተነበየለት በእኔ በቃሌ ከዚህ በፊት እንደተነገረው ዋጋ የለህም፣ ጠላቶቹ አሳልፎ ይሰጠዋል ብሎ አለው። ጠላቶቹ አሳልፈው ሲሰጡት ሞተ ሰውየው። ጥያቄያችን ያ የሞተውን ነቢይ አንድ ጠንቋይ ሴት ከዛኛው ዓለም ውስጥ እንዴት ልታመጣው ቻለች? ምናልባት አንዳንድ ሰው ሳሙኤል ነቢይ ስለመሆኑ ማስረጃ ይኖር ይሆን ይላሉ። አዎ፣ የቱ ጋር ካልን ሐዋርያት ሥራ ምዕራፍ 13 ቁጥር 20 ላይ ሐዋርያት ሥራ
ምዕራፍ 13 ቁጥር 20 ላይ ከዚያ በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያክል መሳፍንትን ሰጣቸዋል። ነቢዩ ሳሙኤል አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይም እስራኤል ሁሉ ከዳን እስከ ቤርሳቤ ሳሙኤልም ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀሃል። ሳሙኤል ለእግዚአብሔር ነቢይ ነበር ብሎ ነው የሚያስቀምጠው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 ላይ ከነቢዩ ከሳሙኤል ዘመን ጀምሮ እያለ ይናገራል። ነቢዩ ሳሙኤል ነቢይ ነው። እኛ ጥያቄያችን ምንድን ነው? ሳሙኤል ነቢይ ከነበረ ከሞተ በኋላ እዛኛው ዓለም ከሄደ በኋላ አንድ ጠንቋይ ሴት ከዛኛው ዓለም አምጥታ እንዲናገር እንዴት ያደረገችው? ይሄ ነው ጥያቄ። ይሄ መመለስ ከቻላችሁ ጥሩ ነው። እንዴት? ኢየሱስ እሺ ለፈተና ነው። የረሱል ሰለላሁ ዐለይሂ ወሰለም ለፈተና ነው ባቸው አላህ ዝም ማለቱ ለፈተና ነው ይባላል። ኢየሱስንም አንጠልጥሎ ተራራ ላይ ሲወስደው ሰይጣን በራእይ የምድር መንግስታትን ሲያሳየው ሲህር አድርጎ ማለት ነው። ያሳይቶ ማለት እውነተኛ አይደለም እኮ የሆነ ሲህር ነው። እንደዛ አድርጎ ሲያደርገው ፈተና ነው እንበል። አንድ የፈጣሪ ነቢይ ከዛኛው ዓለም ውስጥ አንድ ጠንቋይ ሴት አምጥታ እንዲያወራ እንዴት ልታደርገው ቻለች? ሌላ የቤት ስራ ልስጣቸው። አንድ ነቢይ ነው፣ ፈጣሪ ነቢይ ነው። ፈጣሪ ሁሌ ያናግረዋል። እሱ ደግሞ ምንድን ነው? ሟርተኛ ነው። ሟርተኛ ታውቃላችሁ? ያ ነቢይ ማን ነው? የሚመልስልኝ ሰው አለ? የፈጣሪ ነቢይ ነው። ፈጣሪ ነቢይ ብሎ ልኮቱላ ነበር የሆነ ሰዓት ላይ። ግን እሱ ሟርተኛ ነበረ፣ ድግምተኛ ነበረ። የተደገመ ረሱል ሰለም ተደገመባቸው እንጂ አልደገሙም። እንደዛ ነው። ነቢይ ነው፣ ነገር ግን ሟርተኛ ነው። እንዴት አንድ የፈጣሪ ነቢይ እንዴት ሟርተኛ ይሆናል? ማን ነው እሱ? በለዓም። ኦሪት ዘኍልቍ ምዕራፍ 24 ቁጥር 1 ላይ ይዩት። በለዓምም ያህዌን እስራኤልን ይባረክ ዘንድ እንዲወድ ባየ ጊዜ አስቀድሞ ያደርገው የነበረው አስማት ይሻ ዘንድ አልሄደም፣ ነገር ግን ወደ ምድረ በዳ ሄደአል። አስቀድሞ ያደርግ የነበረውን አስማት ያደርግ ነበረ። መጨረሻ ላይም የተገደለው በሟርተኝነቱ ነው። ኢያሱ 13:22 ላይ መጽሐፈ ኢያሱ ምዕራፍ 13 ቁጥር 22 ላይ የእስራኤል ልጆች ሟርተኛውን የቢዮር ልጅ በለዓምን በሰይፍ ገደሉት ይላል። በኋላ ላይ ሟርተኛ ሆኖ ማለት ነው፣ ጠንቋይ ሆኖ ሲያሟርት ዛር ምናምን የሚባለው ነገር ታውቃላችሁ? ዛር አውሊያ ምናምን የሚባል ነገር በሱ ያሟርት ነበር እና ሟርተኛ ስለነበረ ተገደለ ይላል። ራእይ 2:14 ላይም እንደዛ ነው የሚለው። ለጣዖት የታረደን እንዲበሉ እንዲሰስኑ በእስራኤል ልጆች ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚህ ያሉ ይላል። የበለዓምን ትምህርት በለዓም ምንድን ያደረገው? ለጣዖት የታረደውን እንዲበሉ አድርጓል። ከሟርተኝነትም አልፎ ለጣዖት የተሰዋ እንዲበሉ ያደረገ ነው። ዘኍልቍ ምዕራፍ 31 ቁጥር 16 ላይ ታገኙታላችሁ። እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ማን ያን ያደረገው? በፌጎር ምክንያት በበለዓም ምክር። በለዓም ነው እንደዛ ያደረገው፣ ግን የፈጣሪ ነብይ ነው። ዘኍልቍ 25 1 እስከ 3 የምትመለከት ትችላላችሁ። ምንድን ነው ያደረገው? ህዝቡም ከሞዓብ ልጆች ጋር ያመነዝሩ ነበር። ህዝቡም ወደ አምላኮቻቸው መሳት ጠሩ። ህዝቡም ወደ አምላኮቻቸው ሰገዱ። እስራኤልን በቤተ መቅደስ ተከተለ። የእግዚአብሔር ቁጣ በእስራኤል ላይ ነደደአል። ለዛ ነው ይሁዳ 1:11 ላይ ወዮላቸው በቃየል መንገድ ሄደዋልና ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋልና አለ። በለዓም ብዙ ነገር ነው ያደረገው። ጣዖት እንዲሰዋ አድርጓል። ሌላ ደግሞ እንትንም ነው ግን ምንድን